እንጨት እኮ አባ እንጨት ነው እንጨት ነው። በዚህ ላይ ግን እግዚአብሔር ይሰራል። የሙሴ እኮ በትር እኮ እንጨት ነበረች። የአሮንም በትር እኮ እንጨት ነበረች። ይሄንን እኛ ቅዱስ ብለን እንጠራዋለን። እንግዲህ ምን ትሆን? ተመቷል አባት እዚህ ላይ ምን ትሆን? ተገርፏል አባት በዚህ እኮ ክርስቶስ ተሰቀለ እንጂ የተገረፈው ሰይጣን ነው፣ የሞተው ዲያብሎስ ነው። ይሄንማ ዶክተር መስቀል ስራ የተሰራበት እንጂ ስራ የሚሰራ አይደለም። አሁን ስራ የሰራው ራሱ አለ። ስራ የተሰራበት መስቀል ምንም የሚጠቅመን አይደለም፣ ምንም ስራም አይሰራም። መስቀል ሲጀመር የተረገሙ ሰዎች የሚቀጡበት መቀጣጫ ነው። አሁን እርሶ የያዙት መስቀል የማን መስቀል እንደሆነ እኮ ማረጋገጫ የለው። ምክንያቱም በዚህ መስቀል ላይ ወንበዴዎችም ተሰቅለውበታል። እርሶ አሁን መስቀል ነው ስራ ይሰራል የሚሉት መስቀሉ እኮ የተረገሙ ሰዎች የሚሰቀሉበት ነው። ኢየሱስም ለኛ እርግማኔ ሆኖ መስቀል ላይ ወጥቷል። ያ መስቀል እኮ ኃጢአታችን ተሰብስቦ የተጠረቀበት ነው። የኛ ኃጢአት ያለቀበት ነው። ስለዚህ በዚህ ሰዓት ላይ የእንጨትን መስቀል ይሁን የብርም ይሁን የወርቅ የናስን መስቀል ይሁን ምንም አይፈይድም። የመስቀሉ ጌታ አለ። ዛሬ ሙሴ በትር ይሰራል ብለው ሰው ሁሉ በትር ይዞ ይወጣል። በዛ በሙሴ ዘመን በትር ባህርን ከፍሏል። አዎ ከፍሏል። እግዚአብሔር ይሰራል። ዛሬ ሁሉም ሰው በትር ይዞ ይወጣል። ለምን ታዲያ የሙሴን በትር ይዛችሁ አትወጡም? ይሄ የሙሴ በትር ነው እያላችሁ ለምን ይዛችሁ አትወጡም? ዛሬ የሚሰራው እምነታችን ነው፣ በትሩ አይደለም። ዛሬ የሚሰራው የመስቀሉ ጌታ ነው በውስጣችን ያለው። ህዝብን አታጃጅሉ። መስቀል የተረገሙት ሰዎች የሚቀጡበት መቀጣጫ ነው። ዛሬም ለኛ የሚጠቅመን ነገር የለም። የመስቀሉ ጌታ በልባችን አንግሰነዋል። ስለዚህ ስራ ይሰራል። ኢየሱስ ጌታ ነው።